አብርሃም ከሄርሜላና ከሩታ ማንን ትመርጪለታለሽ? ከክትፎና ከቁርጥ? ክትፎ። እሺ ከዲጄ ሊና ከዲጄ ሉና ሙዚቃዎች? አራት ጥያቄ እንዴ? እሺ ከሁለቱ ሙዚቃዎች የትኛውን ትሰሚያለሽ? እንደ ለምርጫ ቢቀመጥልሽ? ከዲጄ ሉናና ከዲጄ ሊ? ያ ኦኬ ነው። ኢማጂን እኔ ብዙ አድናቂ አይደለሁም ለመናገር። ዲጄ ይሄ ሚክስ የተደረጉ ዘፈኖች አልሰማም፣ አይመቹኝም። ግን ደግሞ በጣም ቫይራል ስለነበረ ልጁ ሰምታይምስ ከፍተው ነበር። ዲጄ ሉናን እሰማዋለሁ በማድረግ ደረጃ ዲጄ ሊ ታይተር በጣም ተረቀታለሽ እሷ። እሺ ከሮናልዶና ከሜሲ እግር ኳስ ታያለሽ? አላይም፣ ግን ደግሞ አውቃለሁ የተወሰነ። አሁን ስለ ሜሲና ስለ ሮናልዶ የሚወሩትን ነገሮች እሰማለሁና እኔ የCR7 አድናቂ ነኝ ሲወራ ከሰማሁት። ምክንያቱም ያኛው ምንድነው በተፈጥሮ ያገኘው ነገር ነው፣ ይሄኛው ደግሞ ሰርቶ ምናምን ያገኘው ነገር ነው ይባላል። እኔ ደግሞ ማምነው በመስራት ነው። እግዚአብሔር የሰጠህን ነገር በደንብ ዲቨሎፕ አድርገክ በዚህ ልክ ዴዲኬትድ ሆነ ምናምን ይሄ እንትን ይጠይቃል፣ መሰጠት ይጠይቃል። አንተ መሆን ይጠበቅብሃል። ያ ስለዚህ CR7 አሳለፍኩት የምትይው ከባድ ጊዜ ቅድም ከነገርሽኝ ሌላ? ድሮ ብቻዬን በመኖር ሰዓት 2 አመት ምናምን ቤት ተከራይቼ ነው ያለውና ጩጬ ነበርኩኝ ልጅ ነበርኩኝ ምናምንና እሱን ሃንድል ማድረግ አልችልም ነበር። ስራም የለም ነበር፣ የቤት ኪራይ ደርስብኝ ነበር፣ ቀለብ ያስፈልገኝ ነበር ምናምንና እሱ ታይም ትንሽ ከብዶኝ ነበር። በህይወቴ ግን እንደ ቅድም እንደነገርኩ ምንም ነገር ከብዶኝ አያውቅም። ያው መራብ ኖርማል ነው ልፈልግ ነው፣ መቸገር ኖርማል ነው ስልክ በእኔ ህይወት ካሳለፍኩት ነገር አንፃር እሱ ኖርማል ነው። መቸገር ሰው ያበላሃል፣ ገባ? የሰው ወለድስት እንጂ ያበላሃል። ሰው ጠልቶ ሰው ደብረኸው በሰው ተጠምደክ ግን ወዴትም መሄድ አትችልም። ገብቷል? ቢርብህም ማንም ያበላል። በቃ ሰው ያስፈልጋል። በጣም የሚያስፈልግ ነገር በዚህ ምድር ላይ የተረዳሁት ነገር ገንዘብም አይደለም ሰው። ተስፋ ቆርጠሽ ሌላ እርምጃ ራሽ ላይ ለመውሰድ አስበሽ ነበር በዛን ወቅት? በጣም ነው የምወደው ራሴን፣ በጣም ነው የምሳሳለት ነገር ነው። በምድር ላይ ማንም የለኝም። ለራሴ በቃ ራሴ ነኝ ያለሁትና እወደዋለሁ በጣም፣ ራሴን በጣም አከብረዋለሁ። ራሴ ላይ ምንም አይነት እርምጃ መውሰድ አልቻልኩም። የምትወደው ነገር ላይ ራስ ለምሳሌ እናትን በጣም ተወደሳለህ ምናምን እሷ ላይ የሆነ ነገር ማለት ትችላለህ። የፈለገ ነገር ውስጥ ብትገባ፣ የፈለገ ችግር ውስጥ፣ የፈለገ ራስ የሚያስጠፋ ነገር ውስጥ ብትገባ እናትን አትገልም። ስለዚህ ጽጌን ራሴን እንደዛ ማድረግ አልቻልኩም። ባይሆን ራሴን መጉዳት ላይ ነበርኩኝ። ውለታው አለብኝ የምትይው ሰው ሁልጊዜ ስለሱ መታወሪ የምታመሰግኘው ሰው አለ? ሁልጊዜ ስለ አንድ ሰው ብቻ አላወራም ለመናገር፣ ግን ምንድነው በሆነ ምክንያት ሆኖ የሆነ ሰው የሆነ ነገር አሳርፏል እኔ ላይ። በጣም ብዙ ሰዎች አሉ ቴንኪው ላቸው መፈልጋቸው ሰዎች ማለት ነው። ብዙ ሰዎች ናቸው በጣም ብዙ ሰዎች አላችሁ። ታውቃላችሁ ደግሞ ምን ያህል እንደምወዳችሁ እንደማከብራችሁ። ላቭ ዩ በጣም በልጆቻችሁ አገኙት። እንግዲህ ያ ሁሌም ከቦርሳሽ የማይጠፋ ነገር ምንድነው ይዘሽ የምትወጪው? ከቦርሳ የማይጠፋ ሊፕ ግሎስ፣ ቻርጀር። ሊፕ ግሎስ አይጠፋም፣ ቻርጀር ሁሌ ይኖራል ቦርሳ ውስጥ። ሎሽን ላይ ይኖራል፣ እንደውም ቻርጀር ይኖራል። በጣም የተደሰሽበት አጋጣሚ ብዙ ጊዜ ሊኖር ይችላል፣ ግን እንደው ማትረሺው ፊልሜ ተመረቀቀ መጋቢት 16 ለአንድ ሳምንት ስልጣን ተሰጠሽ። ስልጣን አገኘሽ። አብረሽ ለምትኖራቸው በጣም ለምትወጃቸው ጓደኞችሽ የሆነ ስልጣን ስጫቸው በትባይ፣ ለምሳሌ ለማርቲ ምን ስልጣን ትሰጣለሽ? ስልጣን ልሰጣቸው ነው። ለአንድ ሳምንት ስልጣን አለሽ። ስለዚህ አንቺ ብቻሽን አገር አታስተዳድሪም ወይ እዛ ስራ አትሰሪም። የሚያግዙሽ ሰዎች ያስፈልጉሻል። ስለዚህ አሁን እንዲያግዙሽ ማርቲን ምን ቦታ ትመድበታለሽ? እሺ ማርቲን የመንፈሳዊ ጉዞ ማህበራት ላይ
ማደርጋት ይመስለኛል። መንፈሳዊ ጉዞ በጣም ያንቺ መንፈሳዊ አማካሪ ልታጋት ይችላልሽ። በቃ የኔ መንፈሳዊ አማካሪ። እሺ ቤዚንስ? ቤዚን ደግሞ የሴቶችና የህፃናት ማረጋት ይመስለኛል። የሴቶችና የህፃናት ማረጋት ይመስለኛል። እሺ ቤቲንስ? ቤቲ ደግሞ ወይኔ ምን አለ ማስብበት በእናትህ። ቆይ ቤቲ ምንድነው ማረጋት መሰለህ? የሴቶች መብት ተከራካሪ ማረጋት ይመስለኛል ቤቲ። እሺ ባሴስ እንዴ? ባሴ ማለት አለ እኮ ልጠይቅሽ ነው። ባሴ ደግሞ ኃላፊነት የሚሰማው ሰው ነው። ማድረግ ይችላል። ይሄ ወታደር ምናምን መሆን ይፈልጋል። ደግሞ ጀነራል ምናምን ማድረግ ይመስለኛል ብቻ እሱ። ወታደር መሆን ስለሚፈልግ እና ደግሞ ኃላፊነት ይሰማዋል እና ስራ ጽድት አድርጎ የሚሰራ ሰው ምንም አይነት ነገር ኃላፊነት ስትሰጠው ያደርገዋል። ሰው በጣም አሪፍ ነው። ያብስራል። ያቡን የሰላም ሚኒስቴር ማድረግ ይመስለኛል። ሰላም አፍጠራ ጎበዝ ነው። እሺ አብርሽ የሶሻል ሚዲያ ምናምን ተቆጣጣሪ ካቦ ነው ማድረግ። ኦኬ አብርሽ እንደዛ ከሆነ እሺ። ሩታንስ? ሩታ አረብስ ምንድን ነው የሚደረገው ግን? ጌታን የግብር ገቢዎች ሚኒስቴር ነው ማለት። አዎ በቃሪፍ ተዳርሳችኋል ግን እንዳታስ። እሺ አይተሽ ከወደድሻቸው ፊልሞች ንገሪኝና እንጨርስ። እሺ አይቼ ከወደድኳቸው ፊልሞች በቅርቡ ቀን ዘራፊ። ኦኬ የምርቃቱ ቀን ነበርሻል? ነበርኩኝ። ሳንገናኝ ግን ገባሽ? እሺ አላየሁም ነበር። ማንና ያየሁት ነበር? እነ ማርቲና ያየሁት ብቻ ነው። ቦታተን ሁለት ቦታ ነበር፣ ሌላ ቦታ ነበር። ሶ እኔ ዶሎቪያንና ቀን ዘራፊ ቤስት። እዚህ ምድር ላይ ስትኖሪ ሳታሳኪው ማለፍ ማትፈልጊው ነገር? ኢንተርናሽናል መሆን በሁሉም ዘርፍ ቢያንስ ባንዱ ዘርፍ ቢያንስ በሙዚቃ ወይ አክትረስ ሆኜ አክትረስ ለመሆን ኢንተርናሽናል ለመሆን ትንሽ ይከብዳል። በዘፈኑ ግን ስለሚቀራረብ ሜቢ ጠጋለሁ ብዬ አስባለሁ። ኢንተርናሽናል ሳልሆን ግን ይሄ ነጭ ጸጉሬ ማነው ይሄ ጥቁር ጸጉሬ ነጭ እስኪያበቅል ድረስ እሞክራለሁ። እሺ ከኢንስታግራምም ከቲክቶክም ከዩቲዩብ ላይ የድሮ ቪዲዮዎችሽን ወይ የድሮ ፎቶዎችሽን አጥፍተሻል? አላጠፋሁም። ካጠፋሁም በሆነ ምክንያት ነው። በሆነ ምክንያት ስልክ ይሄ ሪሌሽንሺፕ ውስጥ ነበር ምናምን አይነት ነገር ካልሆነ በስተቀር አላጠፋም። እኔ ፎቶ የድሮ መልኬን ብታየውም አሁን ምንም ብዙ ዲፈረንስ የለኝም። ቆንጆ ነኝ። እሺ ባልሰራውት የምትይው ነገር አለ? ዛሬም ስታየው ምን ሆኜ ነው ያዝከነች እንደዚህ የሰራችሁ ምናምን የምትይው? ይኖራሉ፣ አንዳንድ ቪዲዮዎች ይኖራሉ። ግን ደግሞ በወቅቱ ስለሚያስፈልግ ኦኬ። ግን ያናል አይቆጨኝም። ግን አለ ወይኔም ነኝ ነው የሚያልኩት አለ። ግን አይቆጨኝም ያናል። ይሄ የመጨረሻው ምክር ነው። የሚመለከቱሽ ሰዎች፣ አንቺን የሚወዱ ሰዎች ሶሻል ሚዲያ ላይ ስኬታማ ለመሆን ምን ማድረግ አለባቸው? ሶሻል ሚዲያ ላይ ስኬታማ ለመሆን መጀመሪያ ፕላትፎርሙ የሚያዘውን ነገር ማድረግ አለብክ። ጽድት ያለ ሳውንድ ይፈልጋል፣ ጽድት ያለ ቪዲዮ ይፈልጋል አይደለ? እሱን ነገር ማድረግ። ከዛ ውጪ ዴዲኬትድ መሆን በጣም ቤዚክ ነገር ነው። ዴዲኬትድ መሆንና አይዲያዎችን ሰው በሚወደው ቅርጽ መስራት፣ ሁልጊዜ በዛ ነገር ውስጥ ማሰብ። ያ ሁልጊዜ እዛ ነገር ውስጥ ከሆንክ እንዴት መስራት እንዳለብህ እንዴት ማድረግ እንዳለብህ ራሱ ይመራል። ማንም ከናቱ ተምሮ ይወጣ የለም፣ ማንም ተምሮ እንትን ያለ የለምና ሁልጊዜ እዛ መስመር ውስጥ መሆን፣ ሁልጊዜ ዴዲኬትድ መሆን፣ ሁልጊዜ ፖስት ማድረግ፣ አዳዲስ አይዲያዎችን መፍጠር፣ የተሻለ ነገር ለመፍጠር መሞከር። ህዝቡ ተቀባይ ነው፣ ይቀበላል ህዝቡ። ትንሽ ጊዜ ግን ይፈልጋል፣ ትንሽ ጊዜ ይፈጃል። ታውቃለህ ትናንት የነበርክበት ነገርና ዛሬ ላይ ያለበት ነገር ዲፈረንስ አያመጣም። ቪው ይኖርሃል፣ ሰው ተሰበስብበታለህ ምናምን። ሶ ሴቶችም ሆነ ወንዶች ጠንክራችሁ ስሩ። ኢትዮጵያ ውስጥ በጣም ነፍ ነው አይደለ? የሌለው ሰው ገንዘብ የሌለው ሰው ጥሩ ኑሮ የማይኖር ሰው ዲፕሬሽን ውስጥ ያለ ሰው በጣም ነፍ ነው። ግን ያ ከዛም የምንላቀቀው አንድ በመስራት ነው። ገባ? ስራ ገንዘብ ማግኘት ብቻ አይደለም ደስተኛ የሚያደርገው፣ ስራውን መስራቱ በራሱ በጣም ደስተኛ ያደርጋል። በጣም በቃ ትክክለኛ መስመር ላይ እንዳለክ ፊል ታደርጋለህ። ስራ መስራት በጣም ደስ የሚል ነገር ነው።
እና ሴት ወንድ ሳይሆን ሁላችሁ ተስፋ ሳትቆርጡ ላመናችሁት ነገር ታምናችሁ ከሰራችሁ ስኬታማ ትሆናላችሁ። የመጨረሻ ጥያቄ ለአብርሃም ከሄርሜላና ከሩታ ማንን ትመርጪለታለሽ? ሩታ። አመሰግናለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉ እንዳትረሱ። በቀጣይ ከሌላ ዝነኛ ጋር እስክንገናኝ ድረስ ባይ ጋይስ።